ሰላም ሰላም የተወደዳችሁና የተከበራችሁ የሰምና ወርቅ ዩቲዩብ ቤተሰቦች እንደምን ቆያችሁ? እንደምን እስከዛ ደረሳችሁ? በያላችሁበት ሰላማችሁ ብዝት ይበላችሁ። ለኔም ሰላሜ ብዝት ይበልልኝ። እናም እንግዲህ ይህ ሰምና ወርቅ ቻናል ጥሩ ጥሩ መልካም ነገሮች የሚለቀቁበት አዲስ ዩቲዩብ ቻናል ነው ማለት ነው። ስለዚህ ሰብስክራይብ፣ ላይክ፣ ኮመንት በማድረግ እንድትተባበሩን አብረን እንድናሳድገው የአክብሮት ጥሪ ነው ማለት ነው። እና በቻናሌ ላይ ጤናማ የሆኑ ነገሮች ይለቀቁበታል። ጤና ተኮር ሀሳቦች ይሸረሸሩበታል። ከዛ ደግሞ በብዛት እኔ የስፖርት ደጋፊም የስፖርት አፍቃሪም ከመሆኔ የተነሳ አንዳንድ ስፖርታዊ ጉዳዮችን እናነሳለን። በተለይ ደግሞ እንግዲህ የኳስ አፍቃሪ እንደመሆኔ በብዛት ስለ ኳስ እንተነትናለን፣ ስለ ኳስ እናወራለን። እንግዲህ ይህ ክረምት ነው። የ2025 የእግር ኳስ ማለትም የአውሮፓ እግር ኳስ ሲዝን አብቅቷል እና አሁን የዝውውር ጊዜ የገበያ ጊዜ ነው እና ስለሱ አንዳንድ ነገሮች እናወራለን። ስለዚህ የስፖርት አፍቃሪዎች ደግሞ እኔ የራሴን ሀሳብ አስተያየት እሰጣለሁ። የእናንተን ሀሳብ አስተያየት ሰጀሽን ደግሞ በኮመንት መስጫ ሳጥን ውስጥ ታስቀምጣላችሁ ማለት ነው። እንደዛ እያል እንቀጥላለን። ያው ለዛሬው ጀስት እንደዚ አይነት አይዲያዎችን እንደዚ አይነት ሀሳቦችን ማስተላለፍ እንደምፈልግ ብቻ ለመናገር ያህል ነው። በሌሎች ፕሮግራሞች ስንመለስ ግን ስፖርታዊ በተለይ ደግሞ ከኳስ ጋር የተያያዙ አዳዲስ መረጃዎች፣ ኢንፎርሜሽኖች እናወራለን፣ እንነጋገራለን፣ ዲስከስ እናደርጋለን። ሌላው አትሌቲክስ እናወራለን። ስለዚህ ስለ ሀገራችንም ስፖርት ዓለም አቀፋዊ ስለሆነ ስለ ውጭም ስፖርት ስለ ሀገራችን ስፖርትም አብረን እናወራለን፣ እንወያያለን፣ ዲስከስ እናደርጋለን ማለት ነው። ምክንያቱም ስፖርት የሚሰራ ሰው ጤነኛ ነው። ስፖርት የሚሰራ ሰው ሀብታም ነው። ስፖርት የሚሰራ ሰው አእምሮ የተስተካከለ ነው። ስፖርት የሚሰራ ሰው ስለ ስፖርት የሚያስብ ሰው ጠቅላላ የሰውነት ክፍሉ ጤናማ የተስተካከለ ነው ማለት ነው። አስተሳሰቡ፣ ህሊናው ጥሩ አመለካከት ያለው ስለሆነ በስፖርት የተገነባ ማህበረሰብ ያለበት ሀገር ወይ ደግሞ ማህበረሰብ ከመጥፎ ነገሮች እየራቀ ነውና እኛም ስለ ስፖርት እንወያያለን። ስለ ስፖርት ብቻ አይደለም፣ ስፖርት ስለሚሰጣቸው ጤና እና ጥቅሞች እናወራለን፣ እንወያያለን ማለት ነው። ስለዚህ በእነሱ ርዕሶች እስከምንመጣ ሰናይ ጊዜ ይሆንላችሁ። አለን በሉኝ በኮመንታችሁ። አለን፣ አይዞ፣ በርታ፣ ቀጥል፣ ይህን ቻናል እናሳድገዋለን፣ ጀምረነዋል፣ እንጨርሰዋለን በሉን ማለት ነው። ስለዚህ ሰናይ ጊዜ ይሆንላችሁ።